መጋቢት 21 2018 ዓመተ ምህረት ሰኞ ሰበር የድል ዜና ጀግናው የአማራ ፋኖ ብሔራዊ ንቅናቄም ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮርና በላይ ዘለቀ እዝ ቴዎድሮስ ኮር በጋራ በጥምር የብናትን ከተማ እቆጣጠራለሁ ብሎ የመጣውን የጠላት ኃይል ከአዲስ ዘመን ከተማ ተነስቶ ሲጓድብ ሲክለፈለፍ መጥቶ ጀግኖች በጣሉት ደፈጣ ላይ በመግባት ዶግ አመድ እየሆነ ይገኛል። በአራቱ አቅጣጫ ጀግኖች ወጥረው እስትንፋስ ያሳጡት የጠላት ኃይል ባለበት ቁሞ አዲስ ዘመን ከተማን ለአንዴና ለመጨረሻ ጊዜ ተሰናብቶ ለመሄድ ጣረሞት ላይ ይገኛል። ዝርዝር መረጃውን ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አስቻለው ደሴ 204ኛ ኮር ህዝብ ግንኙነት አንደበት እውነቱና ሐቁን እንከታተል። እሺ፣ ሰላም ጤና ይስጥልኝ። እንደምን አለህ? የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 204ኛ ኮር ህዝብ ግንኙነት በዛሬው ዕለት ዛሬ በ21/07/2018 ጠዋት ላይ ከአዲስ ዘመን ተነስቶ ከተለያዩ ቦታዎች ብናትና አካባቢው ለመቆጣጠር የመጣ ጠላት ነበርና ይህ መረጃ ደርሶኝ ነው ወንድም አለም ምደውለው ከጠቅላይ ግዛቱ። እንዴት ነው ባንቴ በእናንተ በኩል ያለ አርበኛ ባንቴ? እሺ፣ አመሰግናለሁ ቴዲ። ባንቴ ጌትነት እባላለሁ። አፋብን ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ነኝ። እንግዲህ ጠላት አማራን ከምድረገጽ የማጥፋት እቅዱን ለማሳካት ከአዲስ ዘመን ወደ ብናት ጉዞ በሌሊት ጀምሮ ነበር። በትናንትናው ዕለት ለዛሬ አጥቢያ ማለት ነው። ምናልባት በፋሲካ የተዳረሽ ገረድ ሁልጊዜ ፋሲካ ይመስላታል አይነት ይሄ እነሱን ይገልጻልና እንደስካሁኑን የፋኖን የትግል ለውጥና ከፍታ ባለማወቅ ይሄን ባለመረዳት ጉዞ ጀምረው ነበር። እንዳሰቡት ግን አልሆነም። ምናልባት ከጧት 12 ሰዓት ጀምሮ ነው ጠላት ከአዲስ ዘመን ወደ ብናት ጉዞ ሲጀምር፣ በተቃራኒው እኛ ደግሞ ወደ ጠላት ከብናት ወደ አዲስ ዘመን ነው ጉዞ ያደረግነው። ቦታዎችን ዘግቶ በማደር ምናልባት በቅንጅት በትብብር በአንድነት ምናልባት ይህ ትግል የፋኖን ከፍታ ያሳየንበት ነው። እንደስካሁኑ ጠላት ሲመጣ ለጠላት መልቀቅ ሳይሆን ወደ ጠላት መሄድን በተለይ በግዙፉ የ204ኛ አስቻለው ደሴ ኮር ዋና አዛዥ አርበኛ ተሾመ እየተመራ ነው ይሄ ትግልና ውጊያ እየተደረገ ያለው። አጋር የትግል አጋሮች ጋር ዳግማዊ ቴዎድሮስ 5ኛ ኮር በተለይ የተወሰኑ ክፍለ ጦሮች በትብብር በቅንጅትና በአንድነት ውጊያው እየተደረገ ነው። ጠላት አሁን ባለው ሁኔታ እንኳን ወደ ብናት መግባት ባለበት እንኳን ራሱን መከላከል የማይችልበት ሁኔታ ውስጥ ከበባ ውስጥ ነው ያለው። ምናልባት የተወሰኑ ኃይሎች ከጀርባ ወደ አዲስ ዘመን ገብተዋል። አሁን ሁሉም ቦታ ላይ ከባድ ውጊያ ነው ያለ። ጠላት ምናልባት ሞርተርን እንደ ነፍስ ወከፍ መሳሪያ በዘፈቀደ እየተኮሰው ነው። ያው ካገኘ ታጣቂውን ያገኛል። ከዛዎች የአማራ ህዝብ ላይ ቢያርፍም ከብት ላይ ቢያርፍም ቤት ላይ ቢያርፍም አላማው የአማራን ህዝብ ማጥፋት ስለሆነ ለሱ ደንተው አይደለም። አሁን ላይ ሞርተሩን በዘፈቀደ እየተኮሰ ነው። ግንባሮች ምናልባት የተለያየ ቦታ ላይ ስለሆኑ ጠቅለል ያለ የምርኮም የሌላም መረጃ ጠቅለል ያለ መረጃውን አሁን ላይ በተለያየ ግንባር ውጊያ ላይ ስለሆነ ጠቅለል ያለ መረጃውን ማታ ላይ የማደርስ ይሆናል። አሁን ባለው ሁኔታ ጠላት ባለበት ነው ያለ። መልካም። እንግዲህ ከአዲስ ዘመን ከተማ ተንቀሳቅሶ ብናትና አካባቢውን ለመውረድ የመጣው ኃይል እናንተ በተቃራኒው ተንቀሳቅሳችሁ የት አካባቢ ነው? አምቦ ሜዳ ፋጭ ነው? ወደዚህ ወደ ብራቦ ተሐራ አካባቢ ነው ያለው አንደኛው ግንባር ዋናው። ሁለተኛው ግንባር የት አካባቢ ነው አሁን ተኩስ ያለበት ቦታ? ምናልባት እኛ በክፍለ ጦር በኮሩ ውስጥ ያሉ ሁሉም ክፍለ ጦሮች አራት ቦታ ላይ አራት ስቴፕ ላይ ነው ያሉ። ጠላት ግን አሁን አንዱን ስቴፕ ማለፍ አልቻለም። ያ ስቴፖቹ የትኛዎች ነው? ቦታዎቹ የት ነው? ከአምቦ ሜዳ ፋጭ ጀምሮ ፋጭ ያሳለፈ ኃይል አለ። ፋጭ ላይ ያለው ኃይል ጠላትን ወደ ማጥቂያ ክልል እንዲገባ ነው ያሳለፈው። ከዛ በኋላ ከኋላ ትንኮሳና ያደረገበት አምቦ ሜዳ ላይ አንድ ግንባር አለ። ቦረም መስክ ላይ አንድ ግንባር አለ። ወደ ሻሙ አንድ ግንባር አለ። ወደ ደብረ ታቦር እንዳያሰፋ ደግሞ አንድ ግንባር አለ። እነዚህ ግንባሮች ላይ ነው። ሁሉም ግንባሮች ላይ ግን ምናልባት ተመጋጋቢ ስለሆኑ ሁሉም ግንባሮች ላይ ወደዛም ወደዚህም መሄድ የማይችልበት ደረጃ ላይ ነው ያለው። መልካም። የደረሱ መረጃዎች አሉና
ጎድጓዲት ኪዳነ ምሕረት አካባቢ አንድ ማርያም የምትባል ቤተክርስቲያን ላይ ሞርተር እንደወደቀ እንዲሁም ብራቦ አካባቢ ካሉ ከተራራው ስር ካሉ መንደሮች እንዲሁ ሞርተር እንደወደቀ አልፎ ደግሞ ወደ ሻሞ ጊዮርጊስ ወደ አካባቢ ደግሞ ሞርተር እንደወደቀና ከብቶች እንደተመቱ ሲቪሊያንስ እንደተጎዱ ሁሉ መረጃ ደርሶኛል እና በዚህ በኩል አጣርታችኋል ወይስ በማታው ዜና ሙሉውን መረጃ ይዘልኝ ትመለስ? ልክ ነው ቴዲ፣ እንዳልኩ ነው። ያው የተጣራ እና ጠቅለል ያለ መረጃ ማታም እንደማደርስ ሆኖ አሁን ባለው ሁኔታ ሞርተርን በዘፈቀደ ነው እየተኮሰ ያለ። ኖርማሊ ሌላ መሳሪያ መተኮስ የማይችልበት ደረጃ ድርሰናል። አሁን እየተጠቀመ ያለ ሞርተሩን ነው። ምናልባት ታጣቂው ላይ ፋኖ ላይ እንኳን ባያርፍ የትኛውም ቦታ ላይ አርፎ የትኛውም የአማራ ህዝብ ላይ ጉዳት ቢያደርስ ለሱ እንደ ድል ነው። ምክንያቱም የአማራን ህዝብ ማጥፋት ስለሆነ ግቡ ማለት ነው እና እንዳልከው ወደ ብራባም ወደ አቦም ወደ ተለያዩ ቦታዎችም አጠቃላይ በዘፈቀደ እየተኮሰ ስለሆነ ምናልባት ንብረት ላይ ብቻ ሳይሆን ህፃናት ላይ ትምህርት ቤቶች ላይም ሊጥለው የሚችልበት እድል አለ። ጠቅለል ያለው መረጃ ግን ምናልባት በማታው ላይ ሁሉንም መረጃዎች አጠናቅረን ባደርስ የተሻለ ይሆናል። ቴድ መልካም፣ አመሰግናለሁ። አርበኛ ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ አፋብን አማራ ፋኖ ጎንደር ጠቅላይ ግዛት እዝ አስቻለው ደሴ 204ኛ ኮር ህዝብ ግንኙነት። እግዚአብሔር ይስጥልኝ።